ዶክተሩ ሀናን እፈልግሻለሁኝ ብሎ ከጠራት በኋላ እሷም እዛ ሄዳ ስትጠይቀው በጣም ግራ ተጋብታለች። ለምንድን ነበር የፈለግከኝ ብላ ስትለው እሱ ግን በጣም ጨንቆት ስለነበረ ሀና ይቅርታ አሁን ውጭልኝ፣ ልክ አይደለሁም፣ ስረጋጋ በኋላ አወራሻለሁ ብሎ መልሷታል። እሷን በጣም ተጨንቃለች። አሁንም በድጋሚ ጠራትና ቆይ ለምንድን ነው ፈልግሻለሁ ያልከኝ ዶክተር ትለዋለች። ዶክተሩም የፈለግኩብሽ የአባትሽ ጉዳይ ነው፣ የአባትሽ ሕክምና ጉዳይ ነው ይላታል። እንዴ አባዬ ደህና አይደለም እንዴ ትላለች። አረ ደህና ናቸው፣ በጣም ደህና ናቸው። አሁን እንደውም ምርመራው በደንብ በስነ ስርዓት እየተደረገላቸው ነው ይላታል። ይህንን ሲላትም እሷ ግን አሁንም ድንጋጤ ውስጥ ነው ያለችው። ቆይሽ እና ለምንድን ነው ምን ተፈጥሮ ነው ትላለች። ያው የምርመራ ጉዳይ ብቻ ሳይሆን የገንዘቡ ጉዳይ ነው ብሎ ወደ 600 ሺህ ብር እንደሚያስፈልጋቸው በድጋሚ ይነግራታል። ሀኒቾም ይሄ ሁላ ገንዘብ ከየት ይመጣል? በአሰሪዬ ድርጅት በኩል እኮ ሊከፈል ነው የተስማማ ነው ስትለው፣ ዶክተሩም ይህን እንደሆነ አውቃለሁኝ፣ ግን ደግሞ ከበፊቱ ብዙ ብር ያስፈልጋችኋል። በፊት 200 ሺህ ብር አስይዘሽ ነበር አባትሽ እንዲታከሙ ያደረግሽው፣ አሁንም ግን ወደ 600 ሺህ ብር ያስፈልጋቸዋል ብሎ ሌላ ጭንቀት ደግሞ ጨምሮላታል። በጎን የምርመራው ውጤት ሰጥተው ውጤቱ ለነገ ተቀጥረዋል። ይሄ ውጤት እስከሚመጣ ድረስ ጭንቀት ውስጥ ነው ያለችው። ደግሞ ሌላው ድጋሜ ደግሞ የአባቷ ነገር ያሳስባታል። እንደው መቼ የሆነ ሀኒቾ እፎይ ብለሽ እንደ ሰው የምታርፊው እያለች በጣም እየተበሳጨ ትገኛለች። ሰላምና እርግብም ተጣሉ በሀኒቾ ጉዳይ። ሰላም ለሀና ያላትን ፍቅር ሁልጊዜም ከእርግብ ፊት ለፊት ታወራላታለች። እርግብ ደግሞ የሀኒቾ ስም እንዲጠራና ሀና ጥሩ ናት እንድትባል አትፈልግም። ራሷ ብቻ እርግብ ሀሴትን የኔ ብላ ስለመጣች እሷን እንዲወዷትና የእሷን ስም እንዲጠሩ ነው የምትፈልገው። ግን ሰላም ለሀኒቾ ያላት ፍቅር ልዩ ነው። በጣም ነው የምትወዳት። እውነትም ሀኒቾ በጣም ብዙ ሰው የሚወዳት ልጅ ናት። በጣም ጥሩ ልጅ ናት። እርግብ ግን ጥሩም ሆና ግን ደግሞ አጭበርባሪ ሆና ነው የመጣችው። ይህን ሁሉ ያደረገችው ደግሞ ለገንዘብ ብላ ነው። ተባዩሽ ጋር ተመካክራ ወደ ቤት ገብተሽ እኔ ሀሴትን የኔ ልጃችሁ ብለሽ አጭበርብረሽ ብሩ ሰጂ ብላ ልካት ነው። ይሄ ነገር ግን አሁን ሊከሽፍባቸው ነው። የዲኤንኤ ምርመራው ተጠናቋል። ውጤቱ ነገ ይመጣል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ምላሴ እርግብን አንቺ ለማንኛውም አይዞሽ አትፍሪ ብሎ ይላታል። እርግብ ግን እኔ ለምን እጨነቃለሁ? ለምን እፈራለሁ? እኔ እንዴ ሀና አልዋሸሁኝ አለች። ምላሴ ግራ በመጋባት እንዴ ሀና ዋሽታለች እንዴ ይላታል። ለማንኛውም ወይም እኔ ወይም ሀና ዋሽተናል፣ ከሁለት አንዳችን ውሸታም ነን ትለዋለች። ምላሴ ጥያቄ የፈጠረበትና እንዴት አላት። ሀናም እኔ ሀሴት ነኝ ካለች እኔም እኔ ሀሴት ነኝ ካልኩኝ ማን ነው እሺ ትክክለኛ ሀሴት ሊሆን የሚችለው ብላ ተጠይቀዋለኝ። ምላሴም እኔ እንጃ ብቻ እኔ አላውቅም ይላታል። እርግብ ያስጨነቃት ነገር ስላለ ምላሴን አንተ ግን ከኔና ከሀና ማን ውሸታም ሊመስልህ ይችላል ትለዋለች። ምላሴ ግን የመለሰላት መልስ እኔ እንደዚህ አይነት የጅል ጥያቄ እየጠየቅኩኝ ራሴን ማጨናነቅ አልፈልግም ብሎ መለሰላት። እርግብም ይሄንን ሲመልስላት በጣም ተናደደችና እንዴ ቆይ መተኔን ጅል ነሽ እያልከኝ ነው አለችው ምላሴን። ምላሴም ኧረ እኔ እንደሱ ለማለት ፈልጌ አይደለም ብሎ ይላታል። እርግብም እና ታዲያ ምን ለማለት ፈልገህ ነው ትለዋለች። ምላሴ አይ ለማለት የፈለግኩትማ ውጤቱ በቅርብ ስለሚታወቅ ራሴን በጥያቄ አላጨናንቀውም ለማለት ያክል ነው ይላታል። እውነትም የዲኤንኤ ምርመራው ተደርጎ ስለተጠናቀቀ ውጤቱ ስለሚመጣ ለምን ብሎ ነው አሁን ማንኛችሁ ናችሁ የዋሻችሁት? ሀሴት ናት ውሸታም ወይንስ ሀና ናት ውሸታም እያለ ራሱን ለምን ያጨናነቃል? ትክክለኛውን መልስ ነው የመለሰላት ምላሴ ለእርግብ። እርግብ አሁንም አልበቃ ብሏት ምላሴን አንተ ግን ማንን ነው የምትወደው? ሀናን ነው ወይንስ እኔን ትለዋለች። ምላሴ አረ በፈጠረሽ አታስጨንቂኝ፣
ይላታል። ለምን አትነግረኝም ብላ ስትለው ምላሴ ግን ሊነግራት ፈቃደኛ አይደለም። ቆይ ምንድን ነው የምነግርሽ ይላታል። እርግብም ለነገሩ ተወው፣ ይህን ጊዜ ሀና ጠይቃ ቢሆን ትመልስላት ነበረ ትለዋለች እንደ ማኩረፍ ብላ። ይህንን ትለውና በብስጭት መልኩ አየት አድርጋው ቀጥታ ከሱ መኝታ ክላስ ወጥታ ትሄዳለች። ምላሴም በረዥሙ የተነፍስና ትቷት ይተኛል። ምንም አማራጭ የለውም። ምክንያቱም እሱ እኔ ሀናን ነው የምወደው ወይም አንቺን ነው የምወደው ብሎ ሊመርጥ አይችልም። ውጤቱ ገና ተሰጠ እንጂ ምን እንደሆነ አልታወቀም። ይህንን ሳያውቅ ደግሞ እሱ ምርጫ መምረጥ አልፈለገም። ሁለቱም ሰላምም ሆነ ምላሴ ቢሆንላቸው በጣም ደስ የሚላቸው ሀና የእነሱ እህት ብትሆን ነው። ይህን ደግሞ ሁላችንም ጠንቅቀን እናውቃለን። በጉጉት የሚጠበቀው የዲኤንኤ ምርመራ ውጤት እንግዲህ ነገ ይለቀቃል ብዬ ተስፋ አደርጋለሁ። ይህንን ውጤት አይቶ ማን ያሸንፋል? ሀና ናት የምታሸንፈው ወይንስ እርግብ ታሸንፍ ይሆን? ቆይ ማን ይሆን ውሸታም? እርግብ ወይንስ ሀና? ሀኒቾ አባቷ ሐኪም ቤት ስለሆኑ እሳቸው ጋር ቁጭ ብላ ነበር የቆየችው። ከዛም በቃ አባዬ ደህና ዋለልኝ፣ እሺ ልሂድ ትላለች። አባቷም እሺ ሀኒቾ ሰላም ዋይልኝ ይሏትና ብድግ ብላ ልትሄድ ስትል ዶክተሩ ይመጣል። ዶክተሩን ስታየው ድንግጥ ብላለች ሀኒቾ። እሺ እንዴት አደራችሁ ይላችኋል። ሀኒቾ እንዴት አደርክ ዶክተር ትላለች። ፋዘርም እንደዛው። ዶክተሩም ፋዘርን እንዴት ነት እየተሻለ ሆነው አይደል ይላቸዋል። እሳቸውም ፈጣሪ ይመስገን በጣም ደህና ነኝ ይላሉ። ዶክተሩ በደንብ እየተሻሉት እንደሆነ እርግጠኛ ነኝ ሲሉት፣ ፋዘርም እድሜ ላንተ በጣም ደህና ነኝ፣ በጣም ተሽሎኛል፣ አሁን እየተሻለኝ ነው ይሉታል። ዶክተሩ የመጣበት ምክንያት ምን ይሆን? ዶክተሩም ፋዘርን አይዞህ በቅርቡ ሙሉ ለሙሉ ተሽሎት ከዛ ሐኪም ቤት ይወጣሉ ይላቸዋል። ፋዘርም እሱ ያውቃል ፈጣሪ ያውቃል፣ እስኪ ከተሻለኝ በደንብ ከለቀቀኝ እወጣለሁ ይሉታል። ሀኒቾ ግራ ተጋብታለች። ዶክተሩንም ማየት ፋዘርንም ማየት ታደርጋለች። የመጣበት ጉዳይ ምን ይሆን ብላ በውስጧ እያሰበች ይመስለኛል። ፋዘርም ሁሉም ነገር ፈጣሪ እንደፈቀደ ይሆናል፣ ውጣት አለኝ እወጣለሁ እያሉ ሲሉ ሀኒቾ እንደ አባዬ ለምንድን ነው መጥፎ መጥፎ ነገር የምታስበው ትላቸዋለች። ፋዘርም ሰው እኮ ነኝ ሰው ነኝ እኮ ይሏታል። ይህን ያሉበት ምክንያት ተሽሎኝ ልወጣም እችላለሁ ላልወጣም እችላለሁ ነው ሌሎ የፈለጉት። ይሄ ደግሞ እውነተኛ ነገር ነው ያወሩት ፋዘር። ሀኒቾ ግን ጭንቀት መስማት ስለማትፈልግ አባቷ ጥሩ ቃል እንጂ መጥፎ ቃል እንዲወጣቸው ስለማትፈልግ ነው ይህንን ያለቻቸው። ፋዘርም ሰው እኮ ተሰባሪ ነው ልጄ ይሏታል። ሀኒቾ ግን አባዬ እንደሱ የሚባል ነገር የለም፣ ምንም ሆነ ምንም ከዚህ ሆስፒታል የምታወጣው ተሽሎህ ነው ትላቸዋለች። ፋዘር ግን ፈገግ ይላሉ። ምክንያቱም መጨረሻውን ፈጣሪ እንጂ እኛ አናውቅም የሚል አይነት ነው ሀሳባቸው። ፋዘር አዋቂው እኮ ፈጣሪ ነው እያሉ ሲሉ ዶክተሩ እርስዎ ትክክል ኖት፣ ግን ደግሞ ከፈጣሪ በታችም እኛ የምንችለውን ነገር እናደርጋለን እያለ እሳቸው እንዲረጋጉ ሰላም እንዲሆኑ ጥሩ ጥሩ እንዲያስቡ በሀሳብ አይዞህ በማለት እየረዳቸው ይገኛል። ዶክተሩ በጣም ጥሩ ሰው ነው። ሀኒቾ ይህንን ሲልላት ተደሰተችና ዶክተሩን በጣም አመሰግናለሁ ዶክተር አለችው። ዶክተር ሀኒቾ ልትወጪ ነው መሰለኝ አይደል ይላታል። ሀኒቾም አዎ ዶክተር ወደ ስራ ቦታ ልሄድ ነበረ ትላለች። ዶክተሩ ግን አሁንም ሀናን በድጋሚ ስለፈለጋት እሺ ሀና ከመውጣትሽ በፊት ግን አንድ ጊዜ ወደ ቢሮ ትመጭና ላናግረሽ ብሎ ይጠይቃታል። ሀናም ምን ነው ዶክተር የተፈጠረ ችግር አለ እንዴ ብላ ስትጠይቀው ዶክተሩ ፋዘር እንዳይጨነቁ ብሎ አይ ችግር ሳይሆን ይላታል እየተንተባተበ። ዶክተሩ እኔና አንቺ መነጋገር ያለብን ጉዳይ ስላለ ነው ብሎ ይላታል። ሀኒቾም እሺ በቃ እሺ እመጣለሁኝ ትላለች። ዶክተሩ አይዞ ፋዘር
አይዞህ እሺ ይላቸውና እሱም ቀጥታ ወደ ቢሮ ተመልሶ ይሄዳል። ሀናን የጠራት ለምን ይሆን? አሁንም በድጋሚ ምን ችግር ተፈጥሮ ይሆን? ቀጣይ ቪዲዮ ይዤላችሁ የመመጣ ይሆናል። ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም የመዳም ቅመም ነኝ ከኩሽና። ቅንነት ለራስ ነው አይከፈልበትም። ላይክ አድርጉኝ። ባይ ባይ።